ከረጅም ጊዜ በኋላ ጋይስ፣ ከረጅም ጊዜ በኋላ እንግዲህ ሚፍታህ ተከስቷል ከሀይሚዬ ጋር ማለት ነው። የማንቸስተር ነው። የማንን የለበሱ ሁለቱ ደጋፊዎች ናቸው። ማንን ማናድዶ ይመስላችኋል? ሁለቱ አንድ አይነት ዛሬ የለበሱት ቡራን እንግዲህ ምን ይመስላችኋል? ቡራን ለማናነር ነው እንግዲህ ሁለቱ እንደዚህ ሆኖ ለብሶ የመጡ ማለት ነው። ምክንያቱም እሱ የእነዚህ ደጋፊ አይደለም። ባለፈው ሲያለቃቅሱ አልነበረም? ሁሉም የቡታጅራ ልጆች ዩቱበሮች ጠቅላላ። ስለዚህ ያው እነሱም ቡታጅራ ናቸው እንግዲህ ሀይሚና እንግዲህ ሚፍታህ ማለት ነው። ግን ለማናደድ ማንን ይመስላችኋል? ቡራን ለማናደድ ነው እንደዚህ ሆነው የመጡት ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ላለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች፣ የኔ ምርጦች ማለት ነው። ስትገቡ በላይክ ግቡ፣ አበረታችሁ፣ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ማለት ነው። እና ሚፍታህ ከረጅም ጊዜ በኋላ ተከስቷል ማለት ነው። ባለፈው ስንት ወሬ ነበር እያለ ነበር፣ በጣም ቆይቷል። እንግዲህ በስንተኛ ወሬ ተከስቻለሁኝ ብሏል ማለት ነው። ወደ ኢትዮ ተመልሷል ማለት ነው። አግብቻለሁ ስላገባው ነው ጋይስ የጠፋሁት ብሏል። እንግዲህ ኮንግራ ብለናል ማለት ነው። እንኳን ወደ ሀገር መለሰክ ብለናል። በጣም ደስ ይላል። እና የኔ ውዶች፣ የኔ ምርጦች፣ ዛሬማ ጉድፈላ ቡራ ፈረደበት። እንግዲህ ቡራ ወንድማችን ቻለው እንግዲህ እና በዚህ መልኩ እንግዲህ ሁለቱ ከችሏል ማለት ነው። እስኪ እናያለን በኋላ። በነገራችን ላይ አብረው የሚመጡ ይመስለናል እንግዲህ ዩቱብ ላይ ማለት ነው። ዛሬ አብረው ይመጣሉ። ሚፍታህ ቤት ነው የሚገናኙት። ጠብቁ። ዛሬ ሚፍታህ ጋር ያው ጠብቁ ሁላችሁ ማለት ነው። እና የኔ ውዶች፣ የኔ ምርጦች ስትገቡ በላይክ ግቡ፣ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ማለት ነው።